እንኳን ለቅዱስ መስቀል ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት በሰኔ ወር የሚነበበውን ድርሳነ መስቀልንና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናሳስባችኋለን። የሰኔ ወር ድርሳነ መስቀል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ ወር በ10 ቀን የሚነበብ የጌታ የክርስቶስ የመስቀሉ ድርሳን ይህ ነው። የጌታችንና የአምላካችን ኢየሱስ ክርስቶስ ቸርነቱ፣ ይቅርታው፣ የክቡር መስቀሉም የረድኤቱ ኃይል ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። ከዚህም በኋላ ንግሥት እሌኒ ልጇ ቁስጥንጥኖስን በመንግሥቷ ዙፋን ላይ አስቀመጠችው። እርሱ ቁስጥንጥኖስ እግዚአብሔርን የሚፈራ ቅን፣ የዋህ፣ እውነተኛ ሰው፣ ከዝሙት ከረከሰ የጣዖት አምልኮት ሰውነቱን የሚጠብቅ ሆነ። እንዲህም ባለ ግብር በሮሜ ሀገር በበራንጤያና በኢየሩሳሌም በግብፅና በሶርያ ነገሰ። የተስተካከለ እውነተኛ ፍርድን በመፍረድና በመምራት በአራቱ ማዕዘን የጸና ሆነ። ከዚህም በኋላ በአንዲት ዕለት የሮሜ ሀገር ታላላቆች ሰዎች ወደ ቅድስት እሌኒ ልጅ ቆስጤንጢኖስ መጥተው እንዲህ አሉት። የምድር ንጉሥ ጌታችን ሆይ፣ የክርስቲያን ወገኖች የሆን እኛን ሁላችንን ከሃዲ ከሆነ ከመክስሚያኖስ አገዛዝና ባርነት ነፃ አውጣን፣ ከእጁ አላቀን አድነን አሉት። ንጉሣችንና ጌታችን ሆይ፣ ከፊቱ የምንሸሽበትና የምንሰወርበት አጥተናልና ሁልጊዜም ወደ እርሱ ወደ ንጉሥ ቆስጠንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቆስጠንጢኖስም ወደ እርሱ የመጡትን ከሃዲ ከሆኑ ከመክስሚያኖስ አገዛዝ አውጣና አድነን አላቀን ትሉኛላችሁ። ሁል ጊዜ በእናንተ ላይ ያደረገው ክፉ ሥራ ምንድነው? ሁላችሁም ያጸናባችሁ ያከበደባችሁ አገዛዝስ ምንድነው? በላያችሁ የደረሰባችሁ ምንድነው? እስኪ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቆስጠንጢኖስ መልሰው እንዲህ አሉት። ይህ መክስሚያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሰ ጣዖት ያለ ፍቃዳችን ያሰግደናል። የአምላካችን የእግዚአብሔርንም ስም እንዳንጠራ ይከለክለናል። አብያተ ክርስቲያናችንንም አቃጠላቸው። ይህ ግፍና ሐዘን ስለደረሰብን የእግዚአብሔር ወዳጅ ሆይ በፊትህ ለመጮህ ወደ አንተ መጣን ብለው የመስቀሉን፣ የጽዋውን፣ የጻሕሉን ስብርባሪ በሳትም ያቃጠላቸውን የተቆነጻጸሉ መጻሕፍትን አምጥተው አሳዩት። ንጉሥ ቆስጠንጢኖስም ይህን ሁሉ ግፍ በሕዝቡ ላይ በአብያተ ክርስቲያንም ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብስቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝብ ሰራዊቱም ሁሉ ወደ ቤተ መንግሥቱ አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅ ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥቱ አደባባይ ሰራዊቱም የሀገር ሰዎችም ሁሉ ፈጥነው ተሰበሰቡ። ንጉሥ ቆስጠንጢኖስም ወደ ቤተ መንግሥቱ የተሰበሰቡትን ሁሉንም አባቶቼ፣ ወንድሞቼ ሆይ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱም እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉም ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱም የእመቤታችን ድንግል ማርያም የከበረ መስቀሉም ጠላት ከሆነ ከካዲ መክስሚያኖስ ጋር ለመዋጋት ወደ ጦር ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስም ይህም ባላቸው ጊዜ ሁሉም ተነሱ። ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀልም ሁሉም ተነስተው እጃቸውን ዘርግተው እንዲህ ብለው ጸለዩ። አቤቱ ምሕረትህ ፈጥኖ በላያችን ትደረግ፣ የፊትህም ብርሃን በሰውነታችን ላይ የሚያድነን ምሕረትህ ይምጣ።
እኛን ክርስቲያኖች የሆንን ሁላችን ወገኖችን ደስ የሚያሰኘን ቸርነትህ ይገለጽ። አቤቱ ከክፉ ነገር ከስተትም ሁሉ ጠብቀን። ወደ አንተ በጮህን ጊዜ አንተ ትሰማናለህና አንተ መሐሪ ይቅር ባይ ስለሆንክ አሉ። አቤቱ በከበረ ዕፀ መስቀል ላይ የተሰዋህ የእግዚአብሔር የመሥዋዕት በግ ስለ እመቤታችን እናት ማርያም በከበረ መስቀል ኃይልንና ድል አድራጊነትን ስጠን። በእጅህ የፈጠርከውን ፍጥረትህን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተሃልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ረድኤት ድህነት የሚገኝ ካንተ ነውና ባሪያህ ዳዊትን ከክፉ ጦር እንዳዳንከው ልዑል ክቡር በሆነ በመስቀል ኃይል አድነን። ሁሉ ይቻልሃልና የሚሳንህም ነገር የለምና አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀል ኃይል በእናትህም በእመቤታችን ድንግል ማርያም በልመናዋና በምልጃዋ እርሷ የባሕርያችን መመኪያ ናትና ኃይልን ድል አድራጊነትን ስጠን የሚል ጸሎት ጸለዩ። ከዚህም በኋላ ንጉሥ እንዳዘዛቸው ወደ ጦር ሜዳ የሄዱ ዘንድ ሕዝቡ ሁሉ ተነሱ። ንጉሥ ቆስጠንጢኖስም ኒቁስጣኑ የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ አየ። ንጉሥ ቆስጠንጢኖስም ይህ በአየር ውስጥ የተጻፈ ትርጓሜው ምንድነው አለ። ከጭፍራው ውስጥ የሆነ ስሙ አውስግንዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታህ ኢየሱስ ክርስቶስ በዚህ መስቀል ምልክት ጠላቶችህን ሁሉ ድል ታደርጋለህ አለህ ብሎ ተረጎመለት። በዚያን ጊዜ ንጉሥ ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎቻቸው ሁሉ ላይ አደረገ። በሰይፎቻቸውና ጦሮቻቸው በፈረሶቻቸውም ልጓም አደረገ። የጌታ ክርስቶስንም መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህም በኋላ እግዚአብሔርን የሚወድ የጌታ ክርስቶስን መስቀልም የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከከሃዲ መክስሚያኖስ ጋር ሊዋጋ ወደ ጦር ሜዳ ሄደ። ከሰራዊቱም ጋር ሆኖ የክርስቲያኖች ጠላታቸው ከሆነ ከከሃዲ መክስሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያም ሆነ። የከሃዲው መክስሚያኖስም ሰራዊት ፈጽሞ አለቁ። ሬሳቸውም በላዩ የተቆለለ ሆነ። ደማቸው ደግሞ እስከ ፈረስ ልጓም ደረሰ። ከሃዲ የሆነ መክስሚያኖስም ሁሉም ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፉ ከጥቂት ሰራዊት ጋር ወደ ኋላው ተመልሶ ሸሸ። ከቆስጠንጢኖስ እጅ ያመልጥ ዘንድ ወደ ሀገሩም ሊሄድ በመርከብ ተሳፍሮ ወደ ባህር ገባ። በዚያን ጊዜ ለመክስሚያኖስና ለሰራዊቱ የጌታ ክርስቶስ የመስቀሉ ብርሃን በባህር ውስጥ ታያቸው፣ እንደ መብረቅ ተብለጨለጨባቸው። አውሎ ንፋስም ያን ጊዜ ተነሳ፣ መርከቡንም ማዕበል መጥቶት ሰበረው። ከሃዲ መክስሚያኖስም ከሰራዊቱ ጋር ወደ ጥልቅ ባህር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉንም አላውያን ከሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩም አደረጋቸው። ከዚህ በኋላ አዋጅ ነጋሪም በአራቱ ማዕዘነ ዓለም አዞረ፣ እንዲህ ሲል የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ፣ ሰው ሁሉ በጌታችን ኢየሱስ ክርስቶስ ስም ይመን፣ በእናቱም በእመቤታችን ድንግል ማርያም በአማላጅነቷ ይመን፣ በእግዚአብሔር ልጅ ደም የከበረ የመስቀሉን የማዳን ኃይሉን ታምራቱን ይመልከት። ቆስጠንጢኖስም ወደ ቤተ መንግሥቱ ተመለሰ። ጠላቶቹም በእጁ የጣለለት እግዚአብሔርን ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉም እየተገዛ እያመሰገነ ወደ ሀገሩ ሮሜ በደህና በሰላም ተመለሰ። የሮሜ ሀገር ሰዎች ሁሉም በፍጹም ደስታ ተቀበሉት። ንጉሥ ቆስጠንጢኖስም በታላቅ ክብርና ልዕልና ወደ ቤተ መንግሥቱ ገባ። ካህናቱንም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው
አልው ከርቤ ከሚባሉ ሽቶዎች ጋር ወደ ቤተ ክርስቲያን አስገብተው ያኖሩት ዘንድ አዘዛቸው። በከበረ ዕፀ መስቀልም ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓልን አደረገ። ስለ ጌታ ክርስቶስ መስቀል ክብር ታምራቱንም እየተናገረ ለድሆችና ለምስኪኖች፣ ለመኳንንትና ለመሳፍንት፣ ለሀገር ሰዎችም በሙሉ ታላቅ ምሳ አደረገ። ቆስጠንጢኖስም የከበረ መስቀል እንዴት ተገልጾ እንደታየው በጌታ ክርስቶስ መስቀል ኃይልም ከሃዲ መክስሚያኖስን ከሰራዊቱ ጋር እንዴት እንደተዋጋውና ድል እንዳደረገው ነገራቸው። ይህ ሁሉ የሆነው በሰኔ ወር በ10ኛው ቀን ነው። ቆስጠንጢኖስም በጌታ ክርስቶስ መስቀል ኃይል ጠላቶቹን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስም በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። የክብር ባለቤት የጌታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙንም አቀበለው። ከዚህም በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቆስጠንጢኖስ ሰጥታ ከቤተ መንግሥቷ ወጣች። ከዚህ በኋላ ንግሥት እሌኒ ገንዘቧን ሁሉ ወርቁን፣ ብሩን፣ ብዕሏንም ለልጇ ለቆስጠንጢኖስ ሰጥታ ከቤተ መንግሥቷ ወጣች። የተራቡና የተጠሙ ድሆችን፣ ምስኪኖችን በማብላትና በማጠጣት በ21 በየወሩ አምላክን የወለደች እመቤታችን ቅድስት ድንግል ማርያምንና የከበረ መስቀልንም መታሰቢያ በየወሩ በ10 እንዲያደርግ በጌታ በክርስቶስም የጸናች የቀናች ሃይማኖትንም አጽንቶ እንዲጠብቅ አዘዘች። ልጇ ቆስጠንጢኖስን ከመከረችውና ካስተማረችው በኋላ በከበረ መስቀል ቤተ ክርስቲያን ቅጽር ግቢ ውስጥ በጭቃ በጨፈቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ በዝግባ በጥድ እንጨት በወርቅ በብር በእንቁ በዝሆን ጥርስ በእብነ በረድ አላሳነጸችም። ስለ ጌታ ክርስቶስና ስለ ከበረ መስቀሉ ፍቅር ይህን አላፊና ጠፊ የሆነ ዓለም ንቃ ትተዋለችና የከበረ የመስቀልን ቤተ ክርስቲያን ለመሳለም ካልሆነ በቀር ከዚያች ጎጆ ሳትወጣ በቀንም በሌትም እየጾመች እየጸለየች እየሰገደች የምትኖር ሆነች። ወደዚያችም ጎጆ አመድና ሕመሙ እንደ እሳት የሚለበልብ ሳማ አስገብታ ሌሊት ያለ ልብስ ራቁቷን በላዩ ተኝታ ትንከባለላለች። በቀን ግን በልብሷ ውስጥ ማቅ ትለብሳለች። በኩለ ሌሊትም ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደፈሰሰ ውሃ እስከሚሆን ድረስ እየሰገደች ትጸልያለች፣ ትማልዳለች። እመቤታችን በቅድስት ድንግል ማርያም በስዕሏ ፊት እጆቿን ዘርግታ በመቆም የሰውን ሁሉ ፍጥረት ለማዳን በመስቀል ላይ መሥዋዕት በሆነ በልጇ በመድኃኔዓለም ፊት መጠጊያ ትሆናት ዘንድ ቆራጥና ንጹሕ በሆነ ልቡና ስለ ነፍሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁል ጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴ ራቁቷን በልጅሽ ፊት በምትቆም ጊዜ ምን ሰራሽ ስትባል ምን እመልሳለሁ? ወዮልኝ፣ ወዮታ አለብኝ፣ በዚያች ሰዓት የምመልሰው የለኝምና። ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ በወጣ በዚያ እርሱ ነው፣ ወደ ጥልቅም ባህር በወርድ በዚያም እርሱ ነው። እንደ ንስርም ክንፍም ባበቅልና እስከ አድማስ በበር በዚያም እርሱ ነው። እመቤቴ ሆይ ወደ እኔ ተመልከቺ፣ ስለ ኃጢአት የማትጣይኝ ስለ ነፍሴ ወደምትወጂው ልጅሽ ማልጅልኝ እንጂ ትል ነበር። እንዲሁም ስትጸልይ አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒን እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ፣ ልጄ መሐሪ ቅርባ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕርይ አምላክ የሆነ ተሰውሮ የነበረ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽን በጎ ምግባርሽን ወዶልሻልና አትፍሪ ትላት ነበር። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጪ።
ይህንንም ነገር ከነገረቻትና ከመከረቻት በኋላ እመቤታችን ማርያም ከእርሷ ተሰወረች፣ ወደ ሰማያትም አረገች። የከበረች እሌኒም ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በከበረች እመቤታችን ማርያም በስዕሏ ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ሆይ ነፍሴ ከሥጋዬ ተለይታ በፈጣሪ ፊት ራቁቷን በምትቆም ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺ ነፍስ ወዴት ነበርሽ? በሕይወትሽ ሁሉ ዘመን ምን ሠራሽ? በሚለይ ጊዜ ለጌታዬ ኢየሱስ ክርስቶስ ምን እመልስለታለሁ? እያለች ስለ ነፍሷ ከሥጋዋ መለየት በነፍሷም ስለሚሆነው ፍርድ እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እርሷ መጥታ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽ? እንዲህስ ለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋዋ መለየትና ስለ ፍርድ ይህ ሁሉ አያገኝሽምና አትፍሪ። ልጄ ወዳጄ የከበረ መስቀሉን በመፈለግ ስለደረሰብሽ ፍጹም ድካም ስለሚወድሽ አትፍሪ አለቻት። እርሷ ግን እሌኒ አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷ ከሥጋዋ መለየት ጸሎቷንና መልጃዋን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊትም እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍስ ሆይ የክብር ባለቤት በሆነ በጌታሽ ክርስቶስ በፊቱ በምትቆሚ ጊዜ ምን ትመልሽለታለሽ? ወዮልሽ፣ ወዮታ አለብሽ። እንዲሁም አምላክን በወለደች በእመቤታችን ማርያም ስዕል ፊት ፈጽሞ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጅኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለችና የሥጋሽን ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒም አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ሆይ ልሳነ ወርቅ ዮሐንስ ከሦስት ሥራዎች የተነሣ እኔ እፈራለሁ እንዳለ እኔም የነፍሴን ከሥጋዬ መለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ሆይ የእስራኤል ንጉሥ አባታችን ዳዊትም ከሥጋ ሞት የተነሣ ነፍሱም ከሥጋዋ ስለ መለየቷ ፈርቶ ነፍሱም በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሣቸው ልጁ ሰለሞንም ከሥጋ ሞትና ከነፍስና ከሥጋ መለየት የተነሣ ፈራ፣ ደነገጠ፣ ተንቀጠቀጠ አለቻት። ስለዚህም ነገር ተራቀቀ፣ ተፈላሰፈ። በአየር ውስጥ የሚበር ታላቁን ንስር ያዘ፣ በቤትም ውስጥ በማሰር ያሰረው። ነጭ የሆነች ሴት ፈረስንም አመጣ። ከዚያ ንስር ብቻ በቀር ወደ ሌላ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር ብቻ እንድታይ እንጂ ወደ ኋላዋም ወደ ሌላም እንዳትመለከት አደረገ። ከዚህም በኋላ ተባቱን ፈረስ በኋላዋ አቀረበ። በዚያም ጊዜ ጸነሰች። ያቺ ፈረስ በአየር ውስጥ እንደሚበር ንስር ክንፎች ያሉት ተባት ፈረስ ወለደች። አፉም በአየር ውስጥ እንደሚበር ንስር አፍ ነው። ጆሮቹና እግሮቹ ግን እንደ ፈረስ ናቸው። በሁለት ጎኖችም እንደ ንስር የሚበርባቸው ሁለት ክንፎች አሉት። ንጉሥ ሰለሞንም ያንን ፈረስ የላሞችን፣ የበጎችን፣ የፍየሎችን ሥጋ የሚመግበው ሆነ። ያም ሁለቱ ክንፎች ያሉት ፈረስ ኃይለኛና ጠንካራ ሆነ። ወደ ሰማይም መውጣት ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰለሞን ቤተ መንግሥት ይመለሳል። ኅብሩም እንደ ንስር ዝንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰለሞንም ያንን ፈረስ እንደ ንስር የላሞችን ሥጋ እየመገበ ወተትንም እያጠጣ 5 ዓመት ያህል አሳደገው። ከዚህም በኋላ ኮርቻ ሰራለት። ወደ ክንፎቹ ሳይደርስ በወገቡ ላይ ጫነው። የላምን ሥጋ በረጅም ሽመል ላይ በሰንሰለት አሰረ። ያችም ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሰለሞንም በዚህ ፈረስ ላይ እንዲቀመጥ
ሎሌውን አዘዘው። ያም አገልጋይ ጌታው ሰለሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋይ ጋር አሰረ። ኮርቻውንም ከፈረሱ ጋር አሰረ። ሥጋ የታሰረበትንም ሽመል ለፈረሱ በዓይኖቹ ፊት ለፊት ያሳየው ዘንድ ወደ ላይም ቢሆን ወደ ታችም ቢሆን እንዲያሳየው ለዚያ አገልጋይ በእጁ አስያዘው። ሰለሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ወደ ሰማይ በፍጥነት ደርሰህ አምላካችን እግዚአብሔር ያሳየህን በሰማይ ያለውን ሁሉ እይ፣ ተመልከት። ካየህም በኋላ ያየኸውንና የተመለከትከውን ሁሉ ትነግረኝ ዘንድ ወደ እኔ ተመልሰና አለው። ሰለሞንም ይህንን ብሎ ፈረሱን ከማሰሪያው ፈታው። በፈታውም ጊዜ የፊት እግሮቹና የኋላ እግሮቹ እንደ ቤት ምሰሶዎች ተስተካክለው ቆመ። ሁለቱ ክንፎቹም በነፋሳት እንደሚነዱ ደመናት ሆኑ። እንዲሁም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሡም ሕዝቡም ሁሉ ፈጽሞ አደነቁ። ሕዝቡም እርስ በርሳቸው እንዲህ ያለ ድንቅ ሥራ አላየንም አልሰማንም፣ ካሁንም በፊት አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህን ንጹሕ ድንቅ ሥራ ያሳየን አምላካችን እግዚአብሔር ይክበር ይመስገን አሉ። ያም ፈረስ ከዚያ ሰው ጋር ወደ አየር ወጣ። ሰውየውም ሥጋውን ወደ ላይ ከፍ ከፍ እያደረገ በዓይኖቹ ፊት ለፊት ያሳየው ነበር። ፈረሱም ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ግብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚህም በኋላ ያንን ሥጋ ወደ ምድር ዝቅ አደረገው። ወደ ሰለሞንም ቤተ መንግሥት ተመለሰ። ሰለሞንም እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየህ? ያየኸውንና የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስኪ አለው። ያም አገልጋይ ለጌታው ሰለሞን እንዲህ ሲል መለሰለት፣ ጌታዬ ሆይ እጹብ ድንቅ ነገርን አየሁ። ስመለከትም ከፀሐይ ነጸብራቅና ከነፋሳት ብዛት የተነሳ ዓይኖቼ ውስጥ እንባ መላ። ጌታዬ ንጉሥ ሆይ በዓይኖቼም ስመለከት ሰፊ የሆነች አገርን አየሁ። ሀገሪቱም ሳያት ምድራዊ ግብር ያላት አይደለችም። በባህር መካከል እንዳለች ደሴት ሆና ከዳር እስከ ዳር የመላች ሆና አየኋት እንጂ። ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህርን አየሁ። ዳግመኛም በደቡብ በኩል የጨለማ መጋረጃ አየሁ። ደግሞ ተድላ ደስታ ያለባትን ገነት አየኋት። ብሔረ ሕያዋንን ብሔረ ብፁዓንንም በምስራቅ በኩል አየሁ። በብሔረ ሕያዋን ውስጥ የማይቆጠሩ የጻድቃን ነፍሳት ይመላለሳሉ። ጌታዬ ንጉሥ ሆይ ወደዚያች የከበረችና ብርሃን ወደ ሆነች አገር ለእኔ የምገባ መስሎኝ ነበር። ነገር ግን ብርሃናዊ መልአክ ወደ እኔ መጣ፣ ያለ እግዚአብሔር ፍቃድ ትገባ ዘንድ አትችልም፣ ወደ ቤትህና ወደ ጌታ ሰለሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለው። በዚያን ጊዜ እንደ መሰንቆና እንደ በገና ድምፅ የሆነ ሃሌሉያ ሃሌሉያ ሃሌሉያ፣ አስቀድሞ የነበረ ለዘላለም ጸንቶ የሚኖር አሸናፊ ለሆነ አምላካችን ምስጋና ይሁን እያሉ ሲያመሰግኑ ከቅዱሳን መላእክት የከበሩ ቃላትን ሰማሁ አለው። ከዚህም በኋላ ያንን ሥጋ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታቹም ያንን ሥጋ እያየ እንደምታየኝ ወደዚህ አደረሰኝ አለው። ንጉሥ ሰለሞንም ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። የቤተ መንግሥቱንም ታላላቅ ሰዎች ሰበሰባቸው፣ እንዲህም አላቸው፣ አባቶቼ ወንድሞቼ ሆይ ይህን እጹብ ድንቅ የሆነ ነገርን ሰማችሁን? አላቸው። እነርሱም ጌታችን ንጉሥ ሆይ አዎን ሰማን፣ ከእንግዲህ አንተም ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁ አድርግ አሉት። ብልህ አዋቂ የሆነ ሰለሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት ሕማም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነትና በብሔረ ብፁዓን እኖራለሁ። ይህንንም ሐሳቡን ለአዋቂዎች ለጥበበኞች ገለጠላቸው።
እነርሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክልህ ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር በየት እንደሆነ የብሔረ ብፁዓን የብሔረ ሕያዋንም መግቢያቸው በየት እንደሆነ እንዴት ይታወቃል? አሉት። ሰለሞንም በፀሐይ ጎን በውቅያኖስ በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ወደ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓንና ወደ ብሔረ ሕያዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግሥትም ታላላቅ ሰዎች ሁሉም በዚያ ትኖር ዘንድ ይህ ሥራ አይቻልም አሉት። ሰለሞንም አዋቂዎችንና ተመራማሪዎችን ይህ ብላቴናዬ ወደ ሰማይ በወጣ ጊዜ ያየውና የነገረኝ በምዕራብ በኩል ያለ የጨለማ መጋረጃ ምንድነው? አላቸው። እኒህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለ የጨለማ መጋረጃ የበርባኖስና የሲኦል በር ነው። ብርህትና ጽድልት ሆና በምስራቅ በኩል ያያት አገርም ተድላ ደስታ ላላት ገነት መግቢያ በር የሆነች ሞት ሕማምና ሐዘን የሌለባት የበጎ ነገሮች ሁሉ መውጫ የሆነች የሕያዋንና የብፁዓን ሀገር ናት አሉት። ንጉሥ ሰለሞንም ይህን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደ ሰማይ ወጥቼ ወደ ገነትም ገብቼ በዚያ እኖራለሁ። ወደ ገነት መግባት ከተሳነኝ ግን ወደ ብሔረ ሕያዋን ሄጄ በዚያ እኖራለሁ አለ። ዳግመኛ አዋቂዎችንና ጥበበኞችን የምሞትበት ዕለት መቼ ይሆናል ብሎ ጠየቃቸው። እነርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበትና የምትሞትበት ይሆናል አሉት። ዳግመኛም ሰለሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴም በፊት ብሔረ ሕያዋን እገባለሁ አለ። ከዚህም በኋላ ጥር 30 ቀን የቤተ መንግሥት መሪዎችንና ታላላቆች አማካሪዎችን ጠራቸው። የተዘጋጀ ማዕድን ምሉ የሆነ የወይን ጠጅን በማቅረብ ታላቅ የምሳ ግብዣ አደረገላቸው። እነርሱም ተመግበው ጠገቡ። ከዚህም በኋላ ሰለሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ የገነትን የብሔረ ሕያዋንንና የብሔረ ብፁዓንን ምስጢራት እንዳየ እንደተመለከተ የነገረኝን ሰምታችኋል። እኔም ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሷ ያለሁ ጥቂት ቀኖች ብዘገይ 2 ዓመት 3 ዓመት ወይም 5 ዓመት ብዘገይ አትዘኑ። እኔ የነገሩን ፍጻሜ ሳላይና ሳልረዳ ወደ እናንተ አልመለስምና አታስቡ፣ አትዘኑ አላቸው። አማካሪዎቹና የመንግሥት ታላላቆች ሰዎችም እንዲህ ብለው መለሱለት፣ ጌታችን ንጉሣችን ሆይ እንዲህ አታድርግ። አንተ ከሄድክ በኋላ እንደ ሄድክና እንደ ዘገየህ ጠላቶቻችን ይሰማሉ። ወደ እኛ መጥተው ይከቡናል፣ ገንዘባችንን ይዘርፋሉ፣ ሀገራችንንም በቁጥጥራቸው ስር ያደርጋሉ። እኛንም ሚስቶቻችንንም ባሮቻቸው ያደርጉናል። እኛን ቸል ብትል ኢየሩሳሌምንና በብዙ ዘመናት ያነጽካትን የሠራሃትን ቤተ መቅደስን አስባት፣ አረማውያን እንዳያፈርሷት አሉት። ሰለሞንም ነገርን በማራቀቅና በሽንገላ የለመናችሁኝን ያላችሁትንም ሁሉ እሺ አደርጋለሁ አላቸው። በማግስቱም ጭፍሮቹን፣ አገልጋዮቹን ሁሉንም ገንዘቡንና መዛግብቱን በትጋትና በኃይል እንዲጠብቁ ሰለሞን አዘዛቸው። ከዚህም በኋላ በቤቱ ውስጥ ባሳደጋቸው ክንፎች ባሉት በዚህ ፈረስ ላይ ተቀምጦ ወደ አየር ወጥቶ ከፀሐይ መንገድ ደረሰ። የፀሐዩም ላበት እንደ እሳት አቃጠለው። ከዚያም ወደ ምዕራብ ተመለሰ። የጨለማ መጋረጃንም አይቶ በዚያን ጊዜ ፈራ፣ ተንቀጠቀጠ። ከዚያም ተመለሰ። ሥጋ ያለበትንም ሽመል አወረደውና ወደ ሌላ ቦታ ሄደ። በዚያም ብዙዎች ምስጢራትን አየ። ከዚያም ወደ ፀሐይ መውጫ በኩል ተመለሰ። በ12 ቀኖችም ተሻግሮ ብሔረ ሕያዋን ደረሰ። በዚያንም ጊዜ ብርሃናውያን መላእክት ያንን መልኩ እንደ ንስር የሆነ ንጉሥ ሰለሞን የተቀመጠበትን ፈረስ ያዙት። 2 ክንፎቹንም ሰብረው ወደ ታላቅ ገደል ወረወሩት።
ሰለሞን ግን ያቺን ብርህት ጽድልት የሆነች የፀሐይ ጨረር የምትመስለውን ሀገር አያት። ደግሞ በዚያ እንደ በረድ የነጹ ድንኳኖች ከሩቅ አየ። ፈጽሞ ደስ ብሎት እንዲህ ሲመለከት እኒያ መላእክት ተናገሩት፣ እንዲህም አሉት፦ አንተ የመጣኸው ከየት ነው? ወደየትስ ለመሄድ ነው? ያለ እግዚአብሔር ፍቃድ ወደዚች ሀገር ትገባ ዘንድ ምን ያክል ደፈርክ? ብለው ወደ ታላቅ ገደል ሊወረውሩት ፈለጉ። በዚያን ጊዜ እንዲህ የሚል ቃልን ሰሙ፦ ወዳጄ ሰለሞንን ተውት። በኋላ ዘመን አዳምንና ሔዋንን ልጆቻቸውንም ሁሉ አድናቸው ዘንድ ከእርሱ ዘር ሥጋ ለብሼ ሰው ሁኜ እወለዳለሁና። ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ስለ እናቴ ማርያም በቁጣ ወደ እርሱ አትቅረቡ። ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት፣ በዚያ ሙቶ በአባቱ በዳዊት መቃብር የሚቀበር ዘንድ ወደ ምድር አወርዱት የሚል ቃል ሰሙ። ከዚህም በኋላ መላእክት ተሸክመው ወደ ምድር አወረዱት፣ ወደ ከበረች አገሩ ኢየሩሳሌምም አደረሱት። ወዲያውኑ ንጉሥ ሰለሞን እንደ ሰው ሁሉ ታመመ። በመጋቢት ወር በአራተኛው ዕለት በሰላም አረፈ። መኳንንት፣ መሳፍንት፣ ሕዝቡ ሁሉም ተሰብስበው ታላቅ ልቅሶን አለቀሱለት። በግምጃ ልብስ ገንዘው አልው በሚባል ሽቶም አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወዳጄ እሌኒ ለአንድ ጊዜ የሚያልፍ የሥጋን ሞት አትፍሪ፣ ስለ በጎ ምግባርሽና ጽኑ ስለሆነው ሃይማኖትሽ ክፉዎች አይሁድም በመቅናታቸው የቀበሩትን የከበረ መስቀሉን ፈልገሽ በማግኘትሽም ልጄ እጅግ ይወድሻልና አትፍሪ አለቻትና ከእርሷ ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜም ቅድስት እሌኒ ወደ ከበረ መስቀል ቤተ ክርስቲያን ተመልሳ ገባች። እንዳስለመደች ጽኑ ልቅሶን ስለ ነፍሷ ማልቀስ ጀመረች። ከልቅሷና ከሐዘኗ ጽናትና ብዛት የተነሳ ደከመች። በምድር ላይም ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላት፣ በግልጽም ታያት። የምትወጂኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስም ወዳጄ እሌኒ ሆይ ሞትን ስለ መፍራቱ ሰለሞን ይህን ሁሉ ነገር ያደረገ መሆኑን ከየት አገኘሽ? ከየትስ ሰማሽ? አላት። እሌኒም ጌታዬ ሆይ ሥራቸው ካማረ ሃይማኖታቸው ከቀና ከቀደሙ አባቶች የሰማሁ፣ ደግሞ ሰለሞን ሞትን ስለ መፍራቱ ይህን ሁሉ ነገር ማድረጉን ከመጻሕፍት አገኘሁ አለችው። ጌታችን ኢየሱስ ክርስቶስ ከቅድስት እሌኒ አፍ ይህን ቃል ሰምቶ እርሷንም እጅግ ስለ መውደዱ ወዳጄ እሌኒ ሆይ ሞትሽ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሁን አላት። እሌኒም መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትናህ አስጨነቀኝ። አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥትህ እልፈት የሌለው ግዛትም ለልጅ ልጅ የማያልቅ ሲሆን አሁንም በአንተ ከመተማመን በቀር ሥልጣንና ኃይል የሌለኝ አመድና ትቢያ ነኝና በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴንና ሥጋዬን በሥልጣንህ አስጠብቃለሁ። ይህንንም ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስም ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁን ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንንም ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር በምስጋና ወደ ሰማያት አረገ። የከበረች እሌኒም የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ አንደበት ይህን ቃል ሰምታ እጅግ ደስ አላት። በምድር ላይም ወድቃ ሰገደች፣ እግዚአብሔርንም አመሰገነችው። የሕይወቷም ዕድሜ 190 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገሥታት፣ መኳንንት፣ መሳፍንት፣ ሕዝቡም ሁሉ ወደ እርሷ ተሰብስበው ታላቅ ልቅሶ አለቀሱላት። በግምጃ ልብስም ገነዟት።
በዓልው ሽቱም አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገሥታት በተቀበሩበት መቃብር ቀበሯት። ከመቃብሯም በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ፣ የክቡር መስቀሉም ግርማ፣ የእመቤታችን ድንግል ማርያም በረከቷ፣ የቅድስት እሌኒም የጉዞ ድካሟ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናስታውሳችኋለን። ስንክሳር ዘወርኀ ሰኔ 10 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውን ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ ዋስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እኒህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ላንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና፣ አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታት ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆነ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆረጥ ባለ ሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተሞልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዷት እንጂ እንዳይገድሏት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ዕፃ ደርሳም መኮንኑን ተገናኘችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና
ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እኒያን ቅዱሳን ደናግልም ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ሥቃይ ያሰቃዩአት ዘንድ በመንኰራኩር ላይ ሰቀሏት። በዚህ ሥቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ የቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚህችም ቀን የሰማዕት አቅሊሞስ የአባ ነአንና የይስካ ዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለ እስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያው ዓመት ነበር። ለእግዚአብሔር ምስጋና ይሁን። በእኛ ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰኔ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ቤተ ክርስቲያን፣ ሁለተኛ ታላቁ ቅዱስ ቆስጠንጢኖስ፣ ሦስተኛ ቅድስት ሶፊያ ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። አራተኛ ቅዱሳት ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች። አምስተኛ ቅዱስ አውሎጊስ ሰማዕት። ስድስተኛ ቅድስት ዋርስኖፋ ሰማዕት። ወርኃዊ በዓላት፣ ቅዱስ ናትናኤል ሐዋርያ፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ሦስተኛ አቡነ መልካ ክርስቶስ፣ አራተኛ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ አምስተኛ ቅድስት እሌኒ ንግሥት፣ ስድስተኛ ቅዱስ ዕፀ መስቀል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጥሽ ሰላም ይሁን አሉ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለጉ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።